بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم فصل مليا في الحيض والنفاس في الحيض في لا الحيض بحيض لا إن والنفاس بنفاس النفاس مالت عند سيت كولدش ولا مفسات فس دم النفاس بالب السلين منايو أقل تنشو الحيض تنشو حيض مفسبت جزي متانو قدبو يومون ቀን ነው ወለይለቱን ከነሌሊቱ አንድ ቀን ከነሌሊቱ ነው ትንሹ አሉ ዓሊሞቹ። ወጋሊቡሁ አብዛኛው ሴቶች የሚፈሳቸው ደግሞ ሲቱን አው ሰብዑን 6 ወይም 7 ቀን ነው አሉ። ወአክሰሩሁ ብዙ ደግሞ የሚባለው ብዙ ፈሰሰ ደግሞ የሚባለው 15 የውመን ቢለያሊሃ ከነሌሊቱ ነው አሉ። አቀሉ ትንሹ አጡሁሪ ትንሹ መጽዳት ከሐይድ ትንሹ ጠራሽ ከተባለ በይነ መካከል አልሐይዶተይን በሁለቱ የወር አበባዎች መካከል ትንሹ ጠራሽ ከተባለ 15 የውም 15 ቀን ነው ማለት። አብዛኛው የሚፈሳት 15 ቀን ከሆነ ያው የምትጠራበት 15 ቀን ነው ማለት ነው። ወጋሊቡ አብዛኛው ሴቶች ደግሞ የሚጠሩት 24 የውመን 24 ቀን ነው። 6 ቀን ነው 7 ቀን አብዛኛው ብዙ ሴቶች የሚፈሳቸው በተለምዶ አልተባለም። የሚጠሩት ደግሞ 24 ቀን ነው። አው ወይም ደግሞ 23 የውመን 23 የውመን 23 ቀን ነው። 7 ቀን ከፈሰሳት 23 ቀን ትጠራለች ማለት ነው። ወላ ሐደ ድንበር የለውም። ሊአክሰሪ ለብዛቱ ድንበር የለውም። በጣም ብዙ ጊዜ 1 ዓመት ላይ ፈሳት ይችላል፣ 2 ዓመት ላይ ፈሳት ይችላል፣ 3 ዓመት 4 ዓመት ብዙ ጊዜ ላይ ፈሳት ይችላል ሐይድ ማለት ነው። ይሄ ስለተገኘ አቀሉ ትንሹ አንኒፋሲ የወሊድ ደም ትንሹ ፈሰሰ ከተባለ መጀቱን ቅጽበት ነው። ቅጽበት ፈሰሲና በቃ ይቆማል። ወጋሊቡ አብዛኛው ሴቶች የሚፈሳቸው 40 የውመን 40 ቀን ነው። ወአክሰሩሁ ብዙ ፈሰሰ ደግሞ ከተባለ 60 የውመን 60 ቀን ነው። 2 ወር ማለት ነው። ለምን እንደዚህ እንዳብራሩት ይመጣልናል። ፈስሉን መለየ ፊ ላይ አዕዛሪ ምክንያቶች አሰላት የሰላት ምክንያቶች አንድ ሰው ሰላትን ላለመስገድ ምክንያት ሊሆኑ የሚችሉ ነገሮች ማለት ነው። አዕዛሩ ምክንያቶች አሰላት የሰላት ምክንያቶች ኢስናኒ 2 ናቸው። አነውሙ አንደኛው እንቅልፍ ነው። ሁለተኛ ወንሲያኑ መርሳት ነው። አንድ ሰው ተኝቶ ከሆነ ቢያመልጠው ችግር የለም ሲነሳ ይሰግዷል። ረስቶት ከሆነ ችግር የለም ሲያስታውስ ይሰግዷል። 2 ቀን 3 ቀን ቢያልፈው ሲያስታውስ ባስታወሰበት ሰዓት ሰላቱን ደግሞ ይሰግዳል ማለት ነው። ፈስሉን መለያ ፊ ላይ ሹሩጢ ቅድመ መስፈርት አሰላት የሰላት ቅድመ መስፈርት ሹሩጡ ቅድመ መስፈርቶች አሰላት የሰላት ቅድመ መስፈርቶች 8 ናቸው። አንድ ሰው ሰላት ውስጥ ከመግባቱ በፊት እነዚህ 8 ነገር ማሟላት አለበት ማለት ነው። ጠሃራቱ መጽዳት ነው። አልሐደሰይኒ ከሁለቱ ክስተቶች መጽዳት ነው። ሁለቱ ክስተቶች ማለት ትንሹ ክስተትና ትልቁ ክስተት። ትንሹ ክስተት ማለት ሽንት ቤት መግባት ምናምን ይሄ ውዱ የሚያስደርጉ ክስተት ማለት ነው። ትልቁ ክስተት ደግሞ ጀናባ ሻወር ግድ የሚልበት ክስተት ማለት ነው። መንየ ዘር ፈሳሽ ከፈሰሰው ትልቁ ትጥበት ግድ ስለሚያስብል ሐደሱል አክበር ይባላል። እቺ ደግሞ ሐደሱል አስገር ትባላለች ማለት ነው። ወጠሃራቱ መጽዳት ነው። አኒ ከነጃሰቲ ከነጃሳ ፊ ላይ አሰውቢ በልብስ ላይ ካለ ነጃሳ መጽዳት ነው። ወልበደኒ ከሰውነት ወልመካኒ ቦታ ላይ ካለ ነጃሳዎች መጽዳት ነው። ወሰትሩ በሸፈን ነው። አልዐውረቲ አውራን መሸፈን ነው። ሐፍረተ ገላን መሸፈን ነው። ሌላኛው ወስትቅባሉ መቀጣጨት ነው። አልቂብለቲ ቂብላን መቀጣጨት ወደ ቂብላ ሳይዞር ቢሰግድ ተቀባይነት የለውም። ወዱኹል መግባት አለበት። አልወቅቲ ወቅቱ መግባት አለበት። ሁሉ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሰላት በሙእሚኖች ላይ በሰዓት ነው የተደነገገው እንጂ ዝም ብሎ ዙሁርን አምሳ ቢሰግድ አይቻልለትም። ወልዐልሙ ማወቅ አለበት። ቢፈርድየቲሃ ፈርድ መሆኗን ማወቅ አለበት። ግዴታ ነው መሰግደው ማለት አለበት። ወአላ ያዕተቂደ ላያስብ ነው ፈርድን ሚን ከፍሩድ ከፈርዶቿ መካከል ከሰላት ፈርዶቿ መካከል ሱነተን ሱና ነው ብሎ ላያስብ ነው። ለምሳሌ መቆም በቻለ ሰው ላይ ግዴታ ነው። አይ ባልቆም ችግር የለውም ብሎ ማሰብ ራሱ የለበትም። መቆም ነው ያለበት። ሱጁድ ማድረግ ሰላት ላይ ግዴታ ነው። አይ ሱጁድ ባላደርግ ዝም ብዬ ብቆም ችግር የለውም ብሎ ማለት የለበት።
ዋጅብን ወይም ግዴታ ፈርድ የሆነበት ነገር ሱና ነው ብሎ ላያስብ ነው። ይህም ካሰበ ተበላሸበት። ወጅቲናቡ መራቅ ነው። አልሙብጢላቲ አበላሾችን መራቅ ነው። ሰላትን የሚያበላሹ ነገሮች ለምሳሌ መብላት፣ መጠጣት፣ ማውራትን እነኝም መራቅ አለበት ሰላት ላይ። ሐደስ አመጣ። ሐደስ የሚባለው አልአሕዳሱ ክስተቶች ማለት ነው። ሐደስ ክስተት፣ አልአሕዳስ ክስተቶች። አልአሕዳሱ ክስተቶች ኢስናን ሁለት ናቸው። አስገሩ ትንሹ ወአክበሩ ትልቁ ክስተት ተብሎ ይከፈላሉ። ፈልአስገሩ አብራሩት። ፈልአስገሩ ትንሹ ማ ነገር ነው አውጀበ ግዴታ ያስደረገ ውዱእን ግዴታ ያስደረገ ነገር አስገር ይባላል። ወልአክበሩ ትልቁ የሚባለው ማ ያ ነው አውጀበ ግዴታ ያስደረገ አልሁስለ ትጥበትን ሙሉ ትጥበትን ግዴታ ያስደረገ አክበር ይባላል። አልዐውራቱ ሐፍረተ ገላ የሚባለው አሉ ሐፍረተ ገላ የሚባለው አልዐውራቱ ሐፍረተ ገላዎች አርበዑን አራት ናቸው። አራት አይነት ሐፍረተ ገላ አለ እናየዋለን፣ ይገባናል። ዐውረቱ ሐፍረተ ገላ ነው። አረጁል የወንድ ልጅ ሐፍረተ ገላ ሙጥለቀን በጥቅሉ የወንድ ልጅ ሐፍረተ ገላ በመባል አንደኛ። ወልአመቲ የሴት ልጅ ሐፍረተ ገላ ፊ ሰላት በሰላት ላይ የወንድ ልጅና የሴት ልጅ የባሪያ ወልአመቲ የባሪያ ፊ ሰላቲ በሰላት ውስጥ የሴት ባሪያ ማለት ነው። ማ ያ ነው በይነ መካከል አሱረቲ እምብርት ወሩክበቲ በጉልበት መካከል ያለ ነው ሐፍረተ ገላቸው የሁለቱ አሉ የሴትና የባሪያ ሴትና የወንድ ልጅ እና ካዲያ መስገድ ይችላል። ይህን ከሸፈነ እምብርቱንና እስከ ጉልበቱ ታች ከሸፈነ ጉልበቱን አለፍ ብሎ ከሸፈነ መስገድ ይችላል። ኢላ ምን ማድረግ አለበት? እቺ ጀርባ ትከሻው ላይ ነገር ጣል ማድረግ አለበት። በሁለቱም በኩል አንገቱ መካከል ያለው ከአንገቱ ወረድ ብሎ ያለው ይሄ አጥንቱ ጋር የሆነ ነገር መሸፈን አለበት። ከዛ ውጪ ክፍትም ቢሆን ጀርባው ምናምን ክፍትም ቢሆን ችግር የለውም። እምብርቱ ግን መሸፈን አለበት ግዴታ ነው ማለት። የሴት የባሪያ ሴትም እንደዛው አንደኛው ይሄ ነው። ሁለተኛ ወዐውረቱ ዐውራ ሐፍረተ ገላ አልሑረቲ የንጹህ ሴት ፊ ሰላት በሰላት ላይ ምንዋን ነው መሸፈን ያለበት? ሐፍረተ ገላዋ ምንድን ነው ሰላት ላይ ከተባለ ጀሚዑ በአጠቃላይ በደንያ ሰውነቷ ማ ያ ሲዋ ሲቀር አልወጅሂ ያኛው ከፊቷ ሲቀር አልወጅሂ ፊቷ ሲቀር ወልከፈይን ሁለት እጆቿ ሲቀር ሁሉም ነገሯ ዐውራ ነው መሸፈን አለባት። ነፃ ይሁን ባሪያ ያልሆነች ሴት። ሶስተኛ ወዐውረቱ ዐውራ ነው አልሑረቲ የሑር ባሪያ ያልሆነች ሴት ዐውራ ወልአመቲ ባሪያ የሆነች ሴት ዐውራ ዐንደ ዘንድ አልአጃኒቢ አጅነቢዮች ዘንድ እሷን ማግባት የሚፈቀድላቸው ሰዎች ዘንዳ ጀሚዑል በደኒ ሁሉም ሰውነቷ ነው አሉ የሻፍዕያ ተከታዮች። ሁሉም ሰውነቷ ፊቷንም ጨምሮ እጇንም ጨምሮ ማለት ነው አሉ። ወዐንደ መሐሪሚሃ እሷን መሐሪሞቿ ዘንድ እነሱን ማግባት ሐራም የሚሆንባቸው ሰዎች ዘንዳ ደግሞ ወኒሳኢ ሴቶች ዘንዳ ደግሞ ሁለቱ ዘንድ እሷን ማግባት የማይፈቀድላትና ሴቶች ዘንዳ ደግሞ ምኗን መሸፈን ያለባት ማ ነገር ነው በይነ መካከል አሱረቲ በእምብርት ወሩክበቲ በጉልበት መካከል ያለ ነው። ይህንን ነው መሸፈን ያለባት አሉ። ወሰሊ ላሁመ ወሰሊም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅመዒን።